ሰላም እንዴት ናችሁ? የጽዮን መዝሙር ቻናል ተከታታዮቻችን ዛሬ በትረካ መጥቼላችኋለሁ፣ በኦርቶዶክሳዊ ትረካ። በመጀመሪያ ግን ስለ አንድ ልቡ እንደ አምላክ ስለተባለለት ቅዱስ ሰው ነግራችኋለሁ። ይህንን የምታዳምጡ ወጣቶች ከሆናችሁ በተለይ በተስፋ መቁረጥ ውስጥ እግዚአብሔር የለም አለ በሚል መወዣበር ውስጥ ያላችሁ ከሆናችሁ እንድታደምጡኝ። ከዳዊት ብዙ የምንማረው ነገር ስላለ፣ ከዳዊት ብዙ የምንቀስመው ነገር ስላለ እንድትከታተሉኝ በጥብቅ አሳስባለሁኝ። እነዚህን ቪዲዮዎች በክፍል እያረኩኝ የመዝሙረ ዳዊት ክፍሎችንም እያቀላቀልኩኝ በክፍል እያረኩኝ መለቅላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በተደጋጋሚ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን የቻናሌ ቤተሰብ የሆኑ ኦርቶዶክሳዊ ወጣቶች እንድትከታተሉኝ በአክብሮት ጠይቃለሁኝ። በጥንት ዘመን በእስራኤል ምድር አንድ ታናሽ ወጣት ነበር። ስሙም ዳዊት ይባል ነበር። እርሱ ንጉሥ አልነበረም፣ ታዋቂ አልነበረም። በመስክ በጎችን የሚጠብቅ እረኛ ብቻ ነበር። ነገር ግን ዳዊት አንድ ልዩ ነገር ነበረው። ልቡ ከእግዚአብሔር ጋር ተጣብቆ የሚኖር ነበር። በአንድ ቀን በእስራኤል በጦርነት ውስጥ በነበረችበት ሕዝቧ ጦርነት ውስጥ በነበረበት ጊዜ አንድ ታላቅ ግዙፍ ወታደር ሕዝቡን ያስፈራራ፣ ሕዝቡን ጨቁን ነበረ። ጎልያድ የሚባል አንድ ታላቅ ግዙፍ ወታደር። ሁሉም ይፈራል፣ ሕዝቡ ሁሉም ፈሩ። ግን ዳዊት አልፈራም ነበረ። ዳዊት እንዲህ ይላል ሁሌ፣ እግዚአብሔር ከኔ ጋር ነው፣ ይህን ግዙፍ እጅ ይሰጠኛል ይላል። ሰዎች ይሳለቁበታል፣ አንተ ትንሽ ልጅ እንዴት ይሉታል። ነገር ግን ዳዊት አልተመለሰም። ሰይፍ አልወሰደም፣ ጦር አልወሰደም። አንድ ድንጋይ ብቻ ወሰደ፣ በመርገጫውም አኖረ። ከዚያም በእምነት ተሞልቶ ድንጋዩን ወረወረ። ድንጋዩ ቀጥታ ወደ ጎልያድ ግንባር መታ፣ ግዙፉ ወደ መሬት ወደቀ። ታናሹ ዳዊት አሸነፈ፣ እግዚአብሔርም ከእርሱ ጋር ነበርና። ከዚህ ቀን ጀምሮ ሕዝቡ አወቀ፣ ኃይል በጭንቅ አይመጣም በእግዚአብሔር እንጂ። በትምህርቱ ትንሽ መሆንን፣ በእግዚአብሔር ፊት ዝቅ ማለትን እንድንማር ያደርገናል። የዳዊት ታሪክ ይህ አይደለም። ዳዊት ኃጢአተኛ ነበር። ዳዊት ልቡ በኃጢአት የተፈተነ ነበር። ግን እግዚአብሔርን ያምናል፣ እግዚአብሔርን ያስባል። እግዚአብሔርም ማመኑ፣ እግዚአብሔርም ማሰቡ ዛሬ ላይ ልቡ እንደ አምላክ እንዲባል አድርጎታልና ሁላችንም ከዳዊት የምንማረው ትልቅ ነገር አለ። ቃለ ሕይወት ያሰማልን። ኦርቶዶክሳዊ ወጣቶች ከቤተ ክርስቲያን አትጥፉ፣ ቤተ ክርስቲያናዊ ሁኑ። እግዚአብሔር ይባርካችሁ። ቪዲዮውን እስከ መጨረሻው እንድትከታተሉኝ በቀጣይ ቪዲዮዎችም በክፍል ቀን 1 ቀን 2 እያልኩ ስለምለቅላችሁ እንድትከታተሉ ጠይቃለሁኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ።